ነው ወይንም ደግሞ ጾም ማለት ነው። ሁላችንም በተለይ ኢትዮጵያውያን ጾም እናቃለን በሃይማኖት ስለምንኖር ጾም እናቃለን እና ጾም ማለት ወይንም ኢንተርሚተንት ፋስቲንግ ማለት ምንድነው? ቀደም እንደነገርኳችሁ ሰውነታችን ለኢነርጂ የሚጠቀምባቸው ሶስት ነገሮች ናቸው። ፕሮቲን፣ ካርቦሃይድሬት እና ፋት ነው ብለናል። ፕሮቲንን ለመጨረሻ ወይንም ለስታርቬሽን ጊዜ በጣም በረሃብ ስንኖር ነው ሰውነታችን ለኢነርጂ የሚጠቀመው ላይክ አጥንታችን ለዚህ ግጥጥ የሚለው ማለት ነው። የረሃብ ዘመን ጊዜ በስታርቬሽን ጊዜ ነው። ነገር ግን ካርቦሃይድሬት እና ፋትን ሁልጊዜም ለኢነርጂ በተለዋዋጭነት እኛ በሰጠነው ቁጥር በርን ማድረግ ነው እና ካርቦሃይድሬት ስንበላ ነግራችኋለሁ። ካርቦሃይድሬት ወደ ግሉኮዝ ከዛ በኋላ ግሉኮሳችንን ሃይ ከሆነ ደግሞ ኢንሱሊን በሰውነታችን ውስጥ ከፍተኛ ይሆናል። ያ ኢንሱሊን ካለ ወደ ፋታችንን ኢንሱሊን ባለበት ውስጥ ፋት አይሰራም። ፋት ቁጭ ነው የሚለው እና ስንጾም ማለት ነው ወይንም ኢንተርሚተንት ፋስቲንግ ላይ ስንሆን ሰውነታችን ምንድነው ምን አይነት ስቴት ውስጥ ነው የሚሆነው? ዜሮ ኢንሱሊን ይሆናል። ጾም ማለት ዜሮ ኢንሱሊን ማለት ነው። ዜሮ ኢንሱሊን ከሆነ ደግሞ ኖ ካርቦሃይድሬት ኖ ግሉኮስ ዜሮ ኢንሱሊን ከሆነ ምንድነው በሰውነታችን ያለ የተቀማቸውን ፋት ወይንም ስብ ሰውነታችን በርን ያደርጋል። ስለዚህ ኢንተርሚተንት ፋስቲንግ አሁን በከፍተኛ ሁኔታ ጥሩ ነው ለሰውነታችን ተብሎ ሰዎች ወይንም ሳይንቲስቶች ምክንያቱም በፊት የሚነግሩ ምንድነው ትንሽ ቶሎ ብሉ እያሉ ነበር የሚመክሩ የነበረው። አሁን ግን ኢንተርሚተንት ፋስቲንግ ወይንም ጾም ኢንካሬጅድ ሆኗል። ኢንተርሚተንት ፋስቲንግ ወይንም ጾም ያው እንደ አበሻነታችን ወይንም እንደ ኢትዮጵያዊነታችን ለኛ ቀላል ሊሆን ይችላል። ለኔ ግን ቀላል አልነበረም። በጣም ጧት ተነስቼ መብላት ነው ትንሽ ሰውነቴን ትንሽ ቶሎ ነው ያስለመድኩት እና ለአንዳንዶቻችን ጾም ከባድ ሊሆን ይችላል። ለኔ ስለከበደኝ ማለት ነው። ግን ምንድነው ራሴ ጾምን እንዴት ነው ያስለመድኩት ራሴን ማለት ነው። ካርቦሃይድሬት ማለት ለምሳሌ አንድ ሰው ተቆራጭ በቡና በልቶ ቢውል ምንድነው ቶሎ ነው የሚረባው። ላይክ ሰውነታችን ቶሎ ነው በርን የሚያደርገው ካርቦሃይድሬትን። የካርቦሃይድሬት ዳይጀሽን የሚጀምረው በአፋችን ውስጥ ነው እና ምንድነው ታስታውሱ እንደሆነ እንዴት ነው ኢትዮጵያ በኔ እድሜ ቀበሌ ስኳር ምናምን እንገዛ ነበረ፣ ሳሙና፣ ክብሪት ምናምን ማለት ነው እና ካርቦሃይድሬት በብዛት መደገብ ወይንም ተቆራጭ በሻይ መብላት ምንድነው የሚያደርገው በሰውነታችን ውስጥ ቶሎ ነው በርን የሚሆነው። ላይክ እንዴት ነው እርጥብ ክብሪት ነበረ እዛ ቀበሌ ሲሸጥና እንዲጫር ስታርገው ተሽ ነው የሚለው አይነድም። ልክ እንደዛ ማለት ነው። ካርቦሃይድሬት ቶሎ መመገብ ማለት ምንድነው ሰውነታችን ምንድነው በቃ የማይበራ ወይንም ያለቀ ላይተር እንዴት ነው ትንሽ ብልጭ ብሎ የማያያይዝ ማለት ነውና ቶሎ ይርበናል። ስለዚህ እኔ ወደ ኢንተርሚተንት ፋስቲንግ ስገባ ምንድነው የረዳኝ ነገር ሰውነቴን ሎ ካርቦሃይድሬት ላይ ስላስቀመጥኩት ሞር ፋቲን በርን የማድረግ ወይንም ስቤን በርን የማድረግ ባህሪ ወይንም ሜታቦሊዝም ለመደና ሰውነቴ የረሃብ ስሜትን አስወገደልኝ እና ሁሌም ሁለቴ ነው የምበላው በሳምንት ሁለቴና ሶስቴ ደግሞ ኢንተርሚተንት ፋስቲንግ አንድ ምግብ። ኢንተርሚተንት ፋስቲንግ አሁን ፋሽን ሆኗል፣ ሳይንስ ሆኗልና ኦማድ የሚባል አለ፣ 1 ሚል ኤ ዴይ አለ፣ 2 ሚል ኤ ዴይ አለ፣ ቲማድ የሚባል አለ እና ለሚቀጥለው ጊዜ ስለ ኢንተርሚተንት ፋስቲንግ ይዤላችሁ እመጣለሁ እና ለክብደት መቀነሻ ከሎ ካርቦሃይድሬት ቀጥሎ የሚረዳው ነገር ምንድነው? ኢንተርሚተንት ፋስቲንግ ነው። ምክንያቱም ኢንተርሚተንት ፋስቲንግ ላይ ስንሆን ወይንም ስንጾም ምንድነው የካርቦሃይድሬት መጠናችን ዜሮ ይሆናል፣ የኢንሱሊን መጠናችን ዜሮ ይሆናል። በሰውነታችን ውስጥ ዜሮ ኢንሱሊን አለ ማለት የተከማቸ ስብን በርን እናደርጋለን ወይንም ለኢነርጂ ወይንም ለኃይል እንጠቀምበታለን። ሰውነታችን እሱን ለኢነርጂነት ይጠቀማል ማለት ነው። ስለዚህ ጾም ክብደትን ለመቀነስ ይረዳል ማለት ነው እና ያ ብቻ አይደለም። ስንጾም ማለት ነው HGH የሚባል አለ፣ ሂውማን ግሮዝ ሆርሞን የሚባል አለ። ሂውማን ግሮዝ ሆርሞን ምንድነው?
እንዳናረጅ ወይንም ሴሎቻችን ሪጀነሬት እንዲያደርጉ የሚጠቅም ነገር ነው እና ያ ሆርሞን ደግሞ በሰውነታችን ውስጥ ይፈጠራል ማለት ነው። ስለዚህ መጾም ለክብደት መቀነስ ይረዳል። እንደገና ደግሞ ሂውማን ግሮዝ ሆርሞን የሚባለውን በሰውነታችን ውስጥ እንዲፈጠር ያደርጋል። ያ ደግሞ ሁሉ ያንግ እንድንሆንና ሴሎቻችንም ኦርጋኖቻችንም ሪጀነሬት እንዲያደርጉ ጤናማ እንዲሆኑ ያደርጋል ማለት ነው።